የሚያምር 200 ካሬ ላይ ያረፈ G+2 ቤት በቆንጆ ዋጋ ላሳያችሁ። ኑ ተከተሉ። በተጨማሪ ዘመናዊና በዋጋቸው ተመጣጣኝ ቤቶችን ስለማሳያችሁ ይህንን የቲክቶክ አካውንት ፎሎ ማድረጋችሁን በፍጹም እንዳትረሱ። እንግዲህ ሳሎኑ ይህንን ይመስላል። ኦፕን ኪችን ነው። የኪችኑ ፈርኒቸር ስራ በጣም ውብና ማራኪ ነው። ከዚህ ቤት በጣም የወደድኩት ነገር ከለር አመራረጣቸውን ነው። ቀለል ያለና ለእይታ በጣም ማራኪ ነው። ሌላኛው የዚህ ቤት ሶፋዎች ኳሊቲያቸውን የጠበቁ የውጭ ሀገር ሶፋዎች ናቸው። የመመገቢያ ዳይኒንግ ቴብሉ ከሶፋው ጋር ማች ነው። ከዚህ ቤት ምንም የሚወጣ ነገር የለም። ሁሉም እቃ ከቤቱ ጋር አብሮ የሚሸጥ ነው። እናንተ ብቻ ሻንጣችሁን ይዛችሁ መግባት ነው። ወደ ፈርስት ፍሎር ሄደን ማስተር ቤድሩሙን ላሳያችሁ። ኑ ተከተሉኝ። ማስተር ቤድሩሙ ከምላችሁ በላይ በጣም የሚያምርና ሰፊ ነው። ይሄኛው የራሱ መልበሻ ክፍል ነው። እዚህ ጋር ደግሞ ባዝሩሙ ይሄንን ይመስላል። በጣም ጽዱና ሰፊ ነው። ይሄኛው ደግሞ የልጆች መኝታ ክፍል ነው። ይሄንን ይመስላል። እዛው አብሮት መታጠቢያ ቤት አለው። የእንግዳ ክፍሉ ይሄንን ይመስላል። ሌሎችም 4 ተጨማሪ የመኝታ ክፍሎችም አሉት። ሌላኛው ደግሞ ከወዳጅ ዘመዳችሁ ጋራ መመካከር መወያየት ቢያስፈልጋችሁ ይህንን የመሰለ ተጨማሪ ሚቲንግ ሩም አለው ከሚያምር እይታ ጋራ። የዚህ ቤት ዋጋ ከነ ሙሉ ዕቃው 30 ሚሊዮን ይባላል። አሁኑኑ እዚህ ጋር ባለው ስልክ ቁጥር በመደወል ባለ ዕድል መሆን ትችላላችሁ። ቤቱን እንዴት አያችሁት? ስለ ቤቱ ያላችሁን አስተያየት ኮሜንት ላይ አስቀምጡልን።